ደነገጥኩ እና ዛሬ አንድ የምናገረው ነገር ነበረ። ለብዙ እህቶች ወንድሞች እንኳን ደስ አላችሁ እያልኩኝ ነበረ ነው። ዛሬ በዚህ ቀን እጅግ በጣም እንዳጋጣሚ በጣም በክርስቶስ ፍቅር የምንወዳት የአንዲት እህታችንን ደስታ ተካፍዬ ነው የመጣሁት። ምን ይመስልሻል? ያ ደስታ ሰርግ ይመስልሻል? ልደት ይመስልሻል? ምን ይመስልሻል? ያው በመቼም በጾሙ ሰርግ አይኖርም በእርግጥ ኦኬ እኔ እንጃ ምን ፕሮፖዝ ደስታ ነው ልትፈልጪ ውድ የመማር ማስተማሩን ሂደት ወደ ማበላሸት እየተደናቀፈ ነው የመማር ማስተማሩ ሂደት። አይ ዛሬ በቁም ነገር እውነት እጅግ በጣም በክርስቶስ ፍቅር የምንወዳት ክርስቶስ እህት አድርጎ የሰጠን አንዲት እህታችን ለዘመናት በልቧ ተናፍቀው የነበረውን ጌታ ኢየሱስ ክርስቶስን ያገኘችበት ቀን ነው እና በጣም ነው እኛ ደስ ያለን። በቃ ይሄ አንድ የቤተክርስቲያን ደስታ ነው። ሁለት ደግሞ እጅግ በጣም ስለምንወዳት ስለዳነችልን በጣም ነው ደስ ያለን። ከሁሉ በላይ ደግሞ ሰው በጣም የሚወደውን ሰው ለምሳሌ አንድ ወንድ በጣም የሚያፈቅራትን ሴት